ولقد أرسلنا موسى بآياتنا أن أخرج قومك من الظلمات إلى النور وذكرهم بأيام الله إن في ذلك لآيات لكل صبار شكور. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. يقول الله جل وعلا في كتابه الكريم: واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا. إن شاء الله أريد أن أنبهكم شيئا قليلا أو لدقائق قليلة عن الأخوة. ወንድሞቻችን جزاهم الله خير الجزاء የተለያዩ ርዕሶችን በመዳሰስ እኛ ተጠቃሚ ያድርገን እንጂ አስረድተውናል ብዙ ነገር። አንድ በጣም ልንነቃለት የሚገባ አንገብጋቢ ዋና የጀማዓችን የሰለፊዮች ትልቅ ማገር የምትለው መካከላችን መሐባ፣ ፍቅር፣ መተባበር፣ መናበብ፣ መነጋገር፣ መወያየት፣ መግባባት የሚባለውን ነገር በአጽንኦት ያዘ። ወንድምዬ አስምረህ ያዝ በደንብ አድርገህ። እኹዋ ወንድማማችነት በጣም የገረመኝ ሱፊያን አልተውሪ ረሂመሁላህ አላህ ይዘንላቸውና ሱኢለ ማሆ ማኡል ዐይሽ የህይወት ውሃ ወይንም ደግሞ እኛ ውሃ ልክ የምንለው ነገር ማለት ነው። የኑሮ ውሃው ማያያዣው ማራሻው እንደው ምንድነው ብለው ጠየቋቸው። ቃለ ሊቃኡል ኢኽዋን ከወንድሞች ጋር መገናኘት ነው አሉ። ለኔና ላንተ ለህይወታችን፣ ለአንድነታችን፣ ለፍቅራችን ውሃው ማዋሃጃው፣ ማራሻው፣ ማብኪያው ወንድማማችነት የምናደርገው ግንኙነት ነው። ይሄ ነው ህብረታችን ትልቁ መሰረት። ወንድሜ እንተቤ ስለ አቂዳ ተነግሯል። አንድነታችን ነዓም አንድነታችን በምን ላይ ነው? በአቂዳ በሱና። ይሄ ነው አላ ሒሳብ ዲን የለም አንድነት። ዲኑን ታስተካክላለህ፣ አቂዳን ታስተካክላለህ፣ ሱናን ታስተካክላለህ። መሰረቱን ጠብቀን አንድነት ተናበ እንሄዳለን። ይሄ ነው ወላሂ አደራችሁ አደራ። ወንድማማችነት ማለት ትልቅ ነገር ነው። መካከላችን ያለ ፍቅር ነው። ተደማመጥ፣ ጊዜ ስጥ፣ ቀይ ግራ ተመልከት፣ መስላሐ መፍሰዳን ተመልከት። በሸሪዓ የተቀመጠ በቁርአን በሐዲስ መረጃ ያለው ይሄን ተመልከት። በቃ ልብህን ስጥ ለወንድሞችህ፣ ተግባባ። ይሄንን አደራ ብያለሁ። ሰው ማጣላት ቀላል፣ ሽብልቅ መሆን፣ መካከል ጣልቃ ገብቶ መሰንጠቅ፣ መከፋፈል፣ መለያየት በጣም ቀላል ነው። ምንም ቅራትም አይጠይቅህም። ቡኻሪንም መቅራት ሙስሊምንም መቅራት አይጠይቅህም። ማጣላት ቀላል ነው፣ የተራ ሰዎች ስራ። ይሄን እንዳታደርግ አደራህ። የግድ ስለሆነብኝ ነው የምናገረው። ወንድምነት፣ መፈቃቀር፣ መናበብ፣ መዋሃድ ይሄ አላህ Subhanahu Wa Ta'ala ያዘዘው ስለሆነ يقول الله جل وعلا لموسى عليه السلام قال سنشد عضدك بأخيك سنشد عضدك بأخيك ونجعل لكما سلطانا فلا يصلون إليكما بآياتنا. الله سبحانه وتعالى سينقرم مالتنا أنتما ومن اتبعكم الغالبون بوندموچه ያንተን አቅም ጡንቻህን እናጠነክርልሃለን አለ። በወንድምህ በሃሩን በወንድምህ ለማን ማጠናከር ያስፈልገው? ለሙሳ አለይሂ ሰላም
ሙሳ ወህይ የሚመጣለት የአላህ ሙርሰል ነው የበኑ እስራኤሎች ታላቅ ነብይ ነው ሙርሰል ነው ነገር ግን قال سنشد عضدك باخيك በወንድምህ ጡንቻንና ጠነክራለን አለ ሙሳ ጡንቻውን ማጠንከር ካስፈለገ እኔና አንተ እንዴት ነን እኔና አንተ እንዴት ነው ዳዕዋ ሰለፊያን በኡማው መካከል ለማስኬድ በደንብ አድርገን ለማስፋፋት ወንድማማችነትን አድርገህ በቀላሉ የምታፈርሰው በቀላሉ የምታገናኘው በቀላሉ የምትላቀቀው አይደለም ትልቅ የህይወት መርህ ነው عده الله عز وجل من النعمة واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته ماذا إخوانا أسمرها يهنن እንመለከት አደራ الله سبحانه وتعالى መልካምን ያምጣልን አላህ ያዋደን አላህ ያቀራርበን ወንድማማችነት በመዘያየር ፍቅር የምናሰፋው ነው ይሄንን አደራላችሁ ትንሽ ነገር እንትን ለማለት ነው ኢንሻአላህ አብሽሩ አንዳንድ ወንድሞች የተጨነቁ ስላለ ነው ብዙ ጥያቄዎችን አያለሁ ምንድነው ወንድሞቻችን መካከል አላህ ሰመመነት ቢያመጣ አላህ ቢያቀራርብ የሚል ነገር ነው ይሄ ሸይኡ መስጡር አይደለም የተደበቀ ነገር አይደለም አገር ያወቀው ፀሐይ የሞቀው ምትደብቀውም አይደለም ነገር ግን ወንድሞቻችን ጋር ማንኛውም ወንድማማች እንዲግባባ ጥረት የምናደርገው ለዚህ ነው والله الله الذي خلق السماوات والارض والعرش والكرسي በፈጠረው በአላህ ስም እመልላችኋለሁ ኢንሻአላህ ወንድሞች መካከል ሰላም እንዲፈጠር ያለንን አቅም ሁሉ አሟጠን እንጠቀማለን እየተግባባን ነው አይደል አዎ አንተ ደግሞ ለፍቅር ለወህዳ ለአንድነት ለመሐባ ለመግባባት በግራም ቢሆን አዋጣ ይሄንን ይያልኩህ ነው ይሄንን ያዝ በደንብ አድርገህ እንጂ አለበለዛ ነገር ከዛ በፌስቡክ በዋትስአፕ በምን እረፍ والله هذه وصيتي عند لجميع السلفيين حول العالم وللسلفيين واللويين خصوصا من ناقرون مدفو نقر لا استواصوا التادد لسلام لمحبة لفكر لموادد لمنابب لمقبابات عندت قرام استواصوا بعد الركب قطر أجره يجمر يهيدا ይሄንን ያዝ አጅር መታገኝበትን ነገር ስራ አትወጥር ገመድ ጉተት አይደለም ያዝነው ፍቅር እንዲመጣ ነው ስራችን በዚህ ላይ ደግሞ እንጥራለን እንታገላለን በቃ ያለው ይሄ ነው አዎ حظوظ النفس እንዳይዝህ ለዲን ለመሐባ ለዲን دعوه እንዲጠነክር الله سبحانه وتعالى زننا واطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم واصبروا ان الله مع الصابرين يا الله تزازكم الله انتاززوا ملائكتኛውን ታዘዙ ولا تنازعوا اي ولا تختلفوا አትጨቃጨቁ አትነታረኩ ምን ይመጣል فتفشلوا ይከሽፍባችኋል አይ ፈተጅቡኑ ተፈራላችሁ ትንቦቀቦቃላችሁ ወንድም ካጣ ምን የለም ሳዒድ የለም ሰነሽዱ አዱደክ እኮ ነው ያለው ወንድም ሲከዳ ምን ታጣለ ብቸኛ ትሆናለህ ብቻህን ከሆንክ ትፈራለህ አቅም የለኝም ነው የምትለው ያቅም አንድነት ይጓደኛ ያንተ ማገርነት እኮ والله አንድነት ነው እንደው ይግባ በጣም ተረዳ ህፃን እንሁን ጮርቃ እንሁን ሁልጊዜ ጥሪያት እንሁን ትልልቅ ሰዎች እንሁን ምራቅ እንዋጥ እናስብ ሰለፊዮች ነን በቃ ሰለፊዮች ነን እንደ ሰለፎች እናስብ ሰለፎቻችን حظوظ النفس የለባቸውም እኔ ለለፍ እኔ በላይ ለሆነ እኔ ልምራ እኔ አላቦካውት እኔ አላማሰልኩት ወጣ አይጣፍጥም የለም በቃ ትግባባለህ ትናበባለህ ታስተውላለህ ቀይ ግራ ትመለከታለህ መስላህ መፍሰዳ ታያለህ ነገራቶችን መስመር እንዲይዙ ታደርጋለህ ይሄን ነው አደራ መላችሁ አላህ እኮ ነገረን የፈጠረን ጌታ የልባችን ባለቤት የማንነታችን አዛዥ ዲናችንን የሚያጠረክነው ለላ ኃያሉ ጌታ ነው ያለው ምን ولا تنازعوا ماذا يحدث وماذا يقع وماذا يحصل بالتنازع فتفشلوا ይከሽፍባችኋልና ፈሪዎች ትሆናላችሁና وتضعفوا ትደክማላችሁና አትጨቃጨቁ አትለያዩ አትخالፉ ይሄ ያላህ ንግግር وتذهب ريحكم اي قوتكم ونصرتكم
ኃይላችሁ አቅማችሁ ከአላህ የምታገኙት እርዳታ ይወገድባችኋልና ወስቢሩ ታገሱ አለ። ለአንድነት ትዕግስት ያስፈልጋል። ወንድነት ነው ራሱ ወንድ ይኸው ስትናገር ስታደርግ ወንድሞች መካከል ኢንሻአላህ ተውበት የሚደረግበት ተውበት ይደረግበታል። ተውበት የማያስፈልገው አፈውት ይባላል። እንደዚህ እየተደረገ ወንድማማቾች መካከል አንዱ እዛ ሆነ የሚረብሸው ጥሬ ነው። ጥሬ ፌስቡክ ላይ የወጣ ጥሬ ንግግር አትናገር። ጥሬ ታው እንጂ ረፍ አላህን ፍራ። ለጥሩ ነገር ግራ ማዋጣ ለመልካም ነገር ህዝብዮች አይደለንማ። ህዝብዩ ወደ አማዶ ሙብተዲ ተባብሎ ጨርሷል፣ ቦጫጨቃል። ሌላውሳ ኢንሻአላህ በቀላል የሚለቅ ነገር አንተ ያገር ሽማግሌ እንኳን ሳያስታርቃል እኮ መንደር ውስጥ በሬና በሬ የተጋደለ እንኳን ባልና ሚስትና ሚስት የተቃማን የተገዳደለ 3 4 ከዛኛው ተገሎ ከዛ 5 ተገሎ ይታረቃል። አንተዬ ሽማግሌ ያስታርቃል በዛው በወጣው መንሃጃቸው። እኛ ቁርአን ይያለን እንታረቃለን። አብሽር ይስማማል፣ ስምነት ይፈጠራል። አንድ አደራ የመለህ ነገር ለመጥፎ ነገር ግራም እንዳታዋጣ አንድ አስመርበት። ሁለተኛ ዱዓ አድርግ። አላህ ያስማማን፣ አላህ ያዋደን፣ አላህ ያግባባን። አዲስ ነገር መጥቶ አይደለም ግን ወንድሞች ሲፋቀሩ ደስ ይለናልና ነው። ስለዚህ ዱዓ አድርጉ። ሱጁድ ላይ ሆናችሁ ዱዓ አድርጉ። بين الإقامة والأذان دعاء አድርጉ። ያ አላህ በሉ። ለኑሮ አትጨነቅ። ለሚስት ብቻ አታስብ። ልጅ አሳዳጊነ ብቻ አትበል። ምን ኖረው ለዳዕዋ እኮ ነው ያለና ሀብታም ጥሩ ሀብታችን መንሃጅ ነው፣ ዳዕዋ ነው። والله እኹዋ ደስ ይለናል፣ መፋቀር ደስ ይለናል፣ መግባባት ደስ ይለናል። ለመጥፎ አስተዋጽኦ አታድርግ። አንድነት መሐባ ፍቅር والله ደስ ይለናል። ምንም ነገር መንሃጅ ሰለፍ ላይ ወንድሞች መካከል የትኛው ቦታ ላይ ምንም ነገር እንዲፈጠር አንፈልግም። ነው ያለ ማግባት والله ማባሩ እንፈልገው ወንድነቱን እንፈልገው በቃ የለም። አንዱ ወጣች ገመድ ጉተት አይደለም። እኛ ያዝነው መሐባ ነው፣ ዳዕዋ ነው ያዝነው። ስለዚህ ትልቅ ነገር አይደለም። والله ከባድም አይደለም። ከባድ ስናደርገው ነው የሚከብደው። አይከብድም። ኢንሻአላህ አላህ ያግዘን፣ አላህ ይርዳን። الله ልባችን አላህ ያስማማ። راح لحظوظ النفس እኔ ልምራ እኔ በላይ ልሁን የሚለው ነገር እኔን ስሙኝ ብቻ ሳይሆን ቀስ ብለ እናስከደዋለን። ይሄዳል በአላህ ፍቃድ አላህ ያሳካዋል። ወንድሞች ደግሞ ያ አላህ ሰምታችሁኛል አይደል? ثلث እንደማይበቃ ثلث الليل الاخر ያ